የቆሸሸ ጓደኛ ጋር የምትውል ከሆነ ቆሻሻን ነው አንጸባርቆ የሚያሳየ። ያንተን አለመቻል፣ መውደቅን፣ መዝረክረክን፣ ጥፋትህን ነው አንጸባርቆ የሚያቀርብልህ። የቻለ ጓደኛ፣ ጎበዝ፣ ተስፈኛ፣ ተራማጅ፣ የሚጥር ጓደኛ ጋር ከሆንክ ተስፋህን፣ እርምጃህን፣ ችሎታህን አንጸባርቆ ያሳያል። ከማን ጋር ነው የምትውለው? ከማን ጋር ነው የምትውለው? የራሱን ጭንቀት አንተ ላይ ሊያላቅቅ ይመጣል። የራሷን ውድቀት አንቺ ላይ ልትጭን ትመጣለች። አንዳንዱ አንተ እኮ ማትረባ ሰው እኮ ነህ አችልም ይላል። እንዴ ቃሉን ራሱ ከየት አመጣው? እሱ እንዴት አወቀው? እሱ ስለማይረባ ሁሉም ሰው የማይረባ ይመስላል። ለምሳሌ አንዳንድ ሰው ቁርሱን ስለበላ የሚያስበው ሌሎቹን ቁርስ በልተዋል ብሎ ነው። ታውቃለህ? እየጾሙ ነው ብሎ ያስበው። እሱ እየጾመ ያለ ሰው አንተም የምትጾም ይመስለዋል። ይጠገራል እስከ 9 ሰዓት ልብላ አይልም። ቦታ ጠፍቶብህ ዝም ብለህ አንገትን አውጥተህ አባቱ ቀበሌ የት ጋር ነው የምትለው አይደል? አማርኛ እኮ ነው የምትችለው፣ በአማርኛ ነው የምትጠይቀው። ለምን? አንተ አማርኛ ስለምትችል። መንገድ ላይ ሄዶ ሰው የአማርኛ የሚችል ይመስላል። ባይ ዲፎልት አንተ የምትችለው ሰው ሁሉ የሚችል ይመስላል። ገብቷል? ለራሳቸው መያዣ መጨበጫ ካጡ፣ ተስፋ ከቆረጡ፣ ካልተሳካላቸውና ይህን ሁሉ ብስጭት አንቺ ላይ ልወጣው እያሉ ሰበብ ከሚፈልጉ ሰዎች ጋር አትዋያቷል። አንተ የተለየህ ነህ። አንቺ በጣም ትለያለሽ። የደካሞች ልህ መወጫ አይደለሽም። በራሳቸው ከሚተማመኑ፣ ደስተኛ ከሆኑ፣ ከሚጥሩና ተስፋ ካላቸው ፈጣሪን ከሚወዱ ሰዎች ጋር ዛሬውኑ ጓደኝነት ጀምሪ። ያኔ ምን ያህል አቅም እንዳለሽ፣ ምን ያህል ችሎታ እንዳለ ጥርት ባለ መስታወት ታያለህ። ጥርት ባለ መልክ ትገነዘቢያለሽ። ይኸው ነው።